አራጣጣ ያጫታ የኔ ነው ልጠጣ ሁነት ልጠጣ ጣጣ ምንድነው ድንገት የመታሽ መስሎኝ አረ የምትነው ጣጣ ላንታን እንዴ ያስቀመጥኩ ሁለቱም ሪንዳ ጣጣ ልጠጣ ከጨረስክ ደግሞ ሁለቱ ይባል የሆነ ጊዜ ራሷ ሞይ ሰው ሄና መጣኔ ምሪንዳ በጣም ነው የምወደው አረ እባክህ ጣጣ እንደዛ ከሆነ ልጅ ጠጣለሁ እሺ ልጠጣ ይሄን ሁለቱንም ያንተ ነው እሱን ጨርሳ በፊት ለአይ ይሄም ክፈቺልኝ ሌላ ሰው ከመጣ ለሰው ከምትከፍቺ ይሄም ክፈቺልኝ ችግር የለውም እዛው አስቀምጥ ተይው ብላ እንግዲህ እሺ እየበላሁ እኮ ነው በሀሳቤ ሄድኩ እኮ ምን ሆንክ ልጆቼ ናፈቁኝ ኧረ እባክህ ልጆች አሉህ እንዴ እስኪ ደውዬና ላገኛቸው ግን እሷ ስልክ የላትም የሆነ ሰውዬ ጎረቤት አለ እሺ በሱ ነው የምንደውለው በሱ ደውዪው እንግዲህ ልደውልለት እሺ አሁን ግን 4 ሰዓት ሆኗል እኮ 8 ሰዓት ብደውል ራሱ ወዲያው ሰጣታል ጎረቤት ምርጥ ጎረቤት እንዴ ከተኙ በኋላ ወዲያው እንደደወልኩ ማን ነው ብሎ ዘጣትና እሷንም ልጆቼንም ሰላም እላለሁ እንግዲህ ልጆች ብዙ ነው ያሉ በቅርብ ራሱ ወለደች አሉ ገና ልብስ ገዝቼ ልካለሁ እንዴ በቅርብ ጃላቅም አላልከ ቆየው እኔም 10 ዓመቴ ነው እና ሌላ ገባች ወይስ እንዴት ነው የወለደች እንዴት ነው ያለው እየጠበቀችኝ እውነት ነው ምን እንግዲህ ምንም ገዝቼ ነኝ የምላከው እንዴ ልጅ ወለደች አልከኝ እኮ አሁን በልጅ ባረፈኝ ልጅ ነው እንዴ በእናትህ ኧረ እባክህ እውነት እንዴ ቆየክ አመታት አለፉ ከሄድክ እንዴት ትወልዳለች አራስ ነው ልጁ አሁን ገና 3 ወር ነው ሰላም እንዴት ነሽ ናጎራበል አረ ችግር ፓፓያን እንዴ ያስከው እንትን ገዝቼው እቺና አንደሰች እሺ አመሰግናለሁ ግን አይበቃንም ብቻ አንድ ብዙ ነንኛ እውነት በቃ ይሄን ሙሰጂንኪ ያጂ እዚህ ጋር አስቀምጫለሁ እሺ አመሰግናለሁ እሺ ምስጋና አንድ ሲኒ በቃሻ አረ ምን አረታው በቃ ሌላ ቃል አምጣ ብዙ ነው እንደ ለካ ያለ አይትን በቃ አምጪሽ እሺ አመጣለሽ አምጪ እዚህ ጋር አለው ሰጂ የፈለግሽ ነው እሺ ናናው ወዴት እየሄድክ ነው ውሃ ልቀዳ ሰላም ውሃ ልቀዳ ትላንት ለምን አልነበርኩም ያው ቤት አልነበርኩም ስራ ቦታ ነበር አውጥታ ታስቀምጥም ታዲያ ረሳው አሁን ቁልፍ ተነስቷል እንግዲህ ዛሬ አይቀዳም ታውቋላ ምንም ወጥ የምሰራበት ራሱ የለኝም በቃ እንደፈለክ የምትቀዳበት አይደለም በቃ የለም ዛሬ አመሰግናለሁ እሺ ችግር የለውም አይ ወይ ጉድ ምንድነው ማነጽር ምንድነው ከማን የሰረከው የሴት እኮ ነው ይሄ አንቺ ምን አገባሽ ገዝተህ አንቺ ቀናተኛ ካለሽ ገዝተህ ባልሆነ ይሄ ኧረ ተይ በእናትሽ እኔ ስንት ብር አውጥቼ ገዛ ስለማታውቂኝ ነው እንግዲህ እውነት ልንገርሽ ዛሬ እሺ እውነቱን ልነግርሽ ነው መጣው የምን እውነት አንቺ አከራዩ ነሽ በተከራዩነት ቀኝ ሰው ነሽ ቀናታ እኔን ራስሻው ይሄ የሴት መነጽር ገዝተህ ደግሞ ምን አገባሽ አንቺ ምን ሰብር እንዳልሰብረው ወርውሬ ደግሞ ልንገርሽ እኔ እንዳንቺ ከፋ አይደለም ጥሩ ነው በጎ ነኝ እውነት ሰው ስለኔ ሳውራ ስላልሰማሽ እንዴ ማነው ክፉ ነህ ያለ ደግሞ ማለት ነው እኔ በየቀኑ ስጋ መብላት የምችል ሰው ነኝ ግን አንቺ ቤት በኩል ይችልግባ ቤት በኩል እዚህ ጋር ሆነሽ አንቺ ከሌላ ሰርተሽ ነው እዚህ ጋር በፍተሻ ነው የምናልፈው እንግዲህ ይሄን አክል ነው የተጎዳ ማን ነው ያልከው አንተ ወረበላ ማኔ
ስሜን አታንሽ። እንደውም ከዚህ ቤት ነው የምትወጪው። እኔ እሺ ነገ እናወራለን። ማን እንደሚወጣ ምን እናያለን። እግ ለማን እንደምፈርድ አታውቅም አንቺ። እሺ እናያለን። እሺ ጠዋት ጠብቂ። ጭራሽ ጠዋት ሂድ አንተ አረቂያም። እኔ አረቂያም? አዎ ራስህ። አልገባም፣ እዚህ ቤት አልገባም። ለምን ወደላ አንተ ተንኮሱ እሺ ሰላም ነሽ? ምንድነው ታዲያ እንደዚህ የምትለው? ቀና በልና አዋራኝ። ምን አረኩ? ምንድነው አንተ ትላንት ምን ስትሆን ነበረ? አረ ምንም ሰው ጠርቶኝ እኮ ነው ድግስ። እና እንዴት እንደተሳደብከኝ ታውቃለህ? አረ እኔ በዚህ ግቢ ራሱ አላደርኩም 3 ሳምንቴ ጭራሽ። አዎ አሁን ቤቱን እንድትለቅልኝ ነው የምፈልገው። እሺ በጣም ነው የሰደብከኝ ትላንት። እንዴ ምን ብዬሽ? እኔ ሰው ሰድቤ አውቃለሁ? እውነት እኔ ሰው ሰድቤ አውቃለሁ? እውነት ለአንድ ቀን ራሱ ለሰው አንድ ነገር ብዬ አውቃለሁ? አንተ አይደለህም ትላንት እንደ ሙልጭ አድርገህ እኮ ነው የሰደብከኝ። ልክ ሄደ ነገርከኝ። ኧረ እኔ እውነት አልመጣሁም ሁላ ትላንት እኔ። አንተ? አዎ። ኧረ እባክህ እውነት። ቆይ ለምንድን ነው የምትጠጣው አንተ እንደዚህ ራስህ ምስት ከሆነ? ጠምቶኝ እኮ ነው። ውሃ ነው እንዴ መጠጥ የሚጠማ? አሃ መጠጥ ነው እንዴ የጠጣው? አይ ውሃ ጠጥተህ ነው የተሳደብከኝ። መጠጥ ነው እንዴ? ጭራሽ ታወራለህ እንዴ? በእናትህ ይቅርታ። እንግዲህ ይቅርታ የለም፣ በቃ እንድትለቅልኝ ነው የምፈልገው። ቤቱን ነው? አዎ ቤቱን። አዎ። ኧረ ተይው፣ ስለምታሳዝነኝ እኮ ነው የምኖረው እንጂ ማን ይከራያል? ይሄ ምን ሆነ ነው? ሰላም ነሽ? እንዴት ነህ? ኧረ ምንም አልሆንኩም። ትላንት እዚህ ስፖርት የሚሰራው ልጅ አዎ እሱን እንዴ ምንድን ነው እጅህም ነው? ኧረ ምንም ልመታ ብዬ ግድግዳ መጣሁ። ኧረ እባክህ። እሺ ጀርባህስ? እሱ እንትን ነው ሲዘል ነው ራሴ እግር ሳነሳ የተጎዳው መስለኝ። ፖሊሶቹ የተደበቁ እኮ ነው። ኧረ እባክህ። አላተረፍኩም። እንዳይዙ ቀብር የለም እዚህ ሰፈር ሰው አልሞትም። አልሰማሽም? ኧረ ማንም ከማን ጋር ነው የጠጣላኸው? እዚህ ጋር ስፖርት የሚሰራው ልጅ እዚህ ጋር ያለው ልጅ? ኧረ አሁንም እየሰራ እኮ ነው ስፖርት። ምንም አልሆነም። ኧረ ደህና ነው። አንተ ተርፈሃል ግን? ኧረ ሰባብሮ ቁጭ አደረገው መሰለኝ። ደህና ነህ? ምንም አልቀመስኩም እና የሆነ ነገር ልብላ ብዬ እየወጣ እኮ ነው። ኧረ እባክህ። ወይኔ አልተረፍክም እኮ። እንትን እኮ ነው